ቤተክርስቲያንን ለረጅም ዘመናት የመራው የመጀመሪያውን ቦታ የሚወስደው ሐዋርያው ቅዱስ ጴጥሮስ ሲሆን በሁለተኛ ደረጃ ደግሞ ርዕሰ ሊቃነ ጳጳስ ፒዮስ ሰባተኛ ለ30 ዓመታት ቤተክርስቲያንን በመምራት ሲቆዩ ሦስተኛው ደግሞ ዮሐንስ ጳውሎስ ዳግማዊ ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ ቤተክርስቲያንን ለ26 ዓመታት በፍቅርና በጥበብ ሲመሩ ነበሩ። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳስ ዮሐንስ ጳውሎስ ቀዳማዊ ቤተክርስቲያንን ለ33 ቀናት ብቻ መምራታቸው ይታወቃል። ዮሐንስ ጳውሎስ ዳግማዊ ጆን ፖል በሙሉ ሲጠሩ ይህን ይመስላል። ዮሐንስ ጳውሎስ ዳግማዊ የሮም ጳጳስ፣ የክርስቶስ እንደራሴ፣ የቅዱስ ጴጥሮስ ተከታይ፣ ጳጳሳት ጉባኤ መሪ፣ የምዕራብ ቤተክርስቲያን ፓትርያርክ፣ የጣሊያን ጳጳሳት መሪ ጳጳስ፣ የቫቲካን መንግሥት እና የእግዚአብሔር አገልጋዮች አገልጋይ በማለት ይጠራሉ። ዮሐንስ ጳውሎስ ዳግማዊ ጆን ፖል II 129 ሀገራት በመጓዝ ይህ ማለት 700,000 ማይል በመጓዝ ስለ ሰላም፣ ስለ ፍቅር፣ ስለ ዕርቅ ሰብከዋል። እንደ ኤሮፒያን ዘመን አቆጣጠር በ1920 በፖላንድ የተወለዱ ሲሆን ከአባታቸው ዋጅታይላና ከእናታቸው ኤሚሊያ የተገኙ ናቸው። ለቤተሰቦቻቸው ከ3 ልጆች ታናሹ ነበሩ። እኚህ የካቶሊክ ቅዱስ ሰው በልጅነታቸው በጉልበት ሥራ ማለትም በድንጋይ ሥራና በሬስቶራንቶች በመላላክ ቤተሰቦቻቸውን የሚያግዙም ጭምር ነበሩ። ዮሐንስ ጳውሎስ ዳግማዊ ጆን ፖል II በልጅነታቸው የኳስም አፍቃሪ ናቸው። ድርሰትም ይጽፋሉ። ኦራተርም ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ በ1938 እንደ ኢሮፒያን ዘመን አቆጣጠር በካራኮቭ ትምህርታቸውን በሥነ ጥበብና ሥነ ጽሑፍ ዙሪያ ለመማር ወሰኑ። ብዙም ሳይቆይ ግን ነገሩ ይቀየራል። ብዙም ሳይቆይ ሁለተኛው የዓለም ጦርነት ሲነሳ እኚህ ቅዱስ ሕይወታቸውን የቀየረው ቃል በዮሐንስ ወንጌል ምዕራፍ 15 ቁጥር 16 እኔ መረጥኋችሁ እንጂ አልመረጣችሁኝም የሚለው ቃል ልባቸውን ቀየረው። በዚህም የወንጌል ቃል ሕይወታቸው ተቀይሮ ወደ ገዳሙ ዓለም ለመቀላቀል ወሰኑ። በጊዜው ሁለተኛው የዓለም ጦርነት በመከሰቱ ምክንያት በዘራ ክህነት ተደብቀው ትምህርታቸውን ተከታተሉ። በ1946 እንደ ኢሮፒያን ዘመን አቆጣጠር ማዕረገ ክህነትን ተቀበሉ። በ1964 ደግሞ ቅዱስ ዮሐንስ ጳውሎስ ስድስተኛ እኚህን ቅዱስ ሰው የካራኮቭ ሊቀ ጳጳስ አድርገው ሾሟቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ ጆን ፖል II ትምህርታቸው ከዲግሪ እስከ ዶክትሬት ድረስ አጠናቀዋል። ዶክትሬታቸው በፍልስፍናና ነገረ መለኮት ያጠናቀቁና በሞራልም ትምህርት የጨረሱ ነበሩ። ቅዱስ ዮሐንስ ጳውሎስ ዳግማዊ በ1978 የመላው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ተደርገው ተሾሙ። ለቤተ ክርስቲያን ካበረከቱት ትልቅ አስተዋጽኦች መካከል ጋውዲየም ኤት ስፔስ የሚባለው ትልቅ ድርሻ ያለው ነው። ይህ ዶክመንት ረቆ እንዲወጣ ትልቅ አስተዋጽኦ አድርጓል። ይህ ዶክመንት ቤተ ክርስቲያን አሁን ላለችበት ይዘት ትልቅ አስተዋጽኦ አድርጓል። ብዙዎች አስተምሮች ከዚህ ዶክመንት በማጣቀስ ቤተ ክርስቲያን አሁንም ለመላው ዓለም ትምህርቷን ታሰራጫለች። እኚህ ቅዱስ ሰው በሕይወትም ሳሉ ብዙዎች ቅዱስ ናቸው በማለት መስክረውላቸዋል። በእምነታቸው ባስተምሯቸውን ተወዳዳሪም የሌላቸው ናቸው በማለት መስክረውላቸዋል። እኚህ የካቶሊክ ቅዱስ ስለ ሰላም ዘብ የቆሙ ለእምነት የሚቆረቆሩና ካቶሊክ ቤተ ክርስቲያንን በእምነት ጸንታ እንድትቆይ ያደረጉ ቅዱስ ሰው ነበሩ።
በ1981 ደግሞ አንድ ክስተት ተከሰተ። የቫቲካን ምዕመንን ለመጎብኘት በሚያልፉበት ሰዓት አጋከ የተባለ ግለሰብ የግድያ ሙከራ ፈጽሞባቸዋል። በዚህም እመቤታችን ወላዲት አምላክ ከለላ ሆናቸዋለች። በዓመቱም በፖርቹጋል ፋጢማ ተገኝተው ርዕሰ ሊቃነ ጳጳስ የነበሩት ዮሐንስ ጳውሎስ ዳግማዊ ለዚህ ለታሰረው ግለሰብ ይቅርታና ምሕረት አድርገውለታል። ቅዱስ ዮሐንስ ጳውሎስ ዳግማዊ በሚያርፉበትም ሰዓት ከ181 በላይ የሀገር መሪዎች ተገኝተዋል። በዚህም በቅዱስ ጴጥሮስ አደባባይ ብዙዎች ቅዱስ ናቸው ብለው መስክረውላቸዋል። በካቶሊክ ቤተ ክርስቲያንም የአንድ ሰው ቅድስና ሊታወጅ 5 ዓመታት የሚጠበቅ ሲሆን ነገር ግን የቅዱስ ዮሐንስ ጳውሎስ ዳግማዊ ወይም የጆን ፖል ግን ያናህልም ሰዓት አልተጠበቀም። በሁለት ወራት ውስጥ አዳዲስ ክስተቶች ተከሰቱ። እሳቸው ካረፉም በኋላ ገና በሁለት ወራት ፈረንሳዊ ሲስተር ማርሲዮን የሚባሉ ሐኪም ከነበረባቸው የፓርኪንሰን ዲዚዝ ከነበረባቸው የፓርኪንሰን በሽታ ድነዋል። ቅዱስነታቸውም ካረፉ በኋላ ብዙ ተአምራቶች የታዩ ሲሆን እሳቸውን በመተካት ርዕሰ ሊቃነ ጳጳስ ቤኔዲክቶስ 16ኛ ቅድስናቸው እንዲፈጥንና እንዲታወጅም አድርገዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ለፍልስፍና መልስ የነበራቸው በተለይ ሳይንስና እምነት የሚቃረኑ አይደሉም፣ ሁለቱም እጅ ለእጅ ተያይዘው የሚሄዱ ናቸው በማለት ጽሑፋቸው ለዓለም ያሰናዱ ትልቅ ሰው ነበሩ። እኚህ የካቶሊክ ቅዱስ ሰው በቤተ ክርስቲያን ታሪክ ውስጥ ትልቅ ድርሻ ያላቸው ለእምነት የኖሩና ለእምነት የሞቱ የካቶሊክ ቅዱስ ናቸው። ሰላም